አንዷ ምን ትላለች? በጣም መልካም ሰው አገባሁኝ። ያገባሁት ባልታዳ አላህ Subhanahu Wa Ta'ala ፍቃዱ ሆኖ በተጋባም በሁለተኛ አመቱ በድንገተኛ ሞት ያርፋል። በሚሞት ሰዓት ደግሞ እርጉዝ ነበርኩኝ። ከዛ ወለድኩ። ልጄን ከወለድኩት በኋላ 3 አመት አሳደግኩት። 3 አመት ካሳደግኩት በኋላ ግን ባል መጣልኝ። ሁሌ ባል ይመጣልኛል እመልሳለሁ። ነገር ግን ለምን አላገባም ብዬ አንዱን አገባሁኝ። ጥሩ ሰው ነው ምናምን የሚልን ጭምጭምታ ሰምቼ ነበር። ካገባሁት በኋላም በጣም ጥሩ ሰው ነው። ያኔ ሀክል ባይሆንም ሀብታም ነው፣ ገንዘብ አለው ምናምን። አላህን መፍራት ግን ያኔ ሀክል ነው። ልጄን በመወስድ ሰዓትና ከሱ ጋር በማሳድገው ሰዓት በመጀመሪያ አካባቢ በጣም ጥሩ ሰው ነበረ። ያጫውተዋን፣ አብሮት ይሆናን፣ አብሮት ይበላን ምናምን እንደዚህ ነበረ መጀመሪያ አካባቢ። ከዛ እኔ አረገዝኩኝ፣ ከዚህኛው ባሏ ማለት ነው አረገዝኩኝ። ከዛ ወለድኩኝ። ከወለድኩ በኋላ ሙሉ በሙሉ ከመጀመሪያው ልጄ ተቀየረበትኝ። ባባ ሲለው ይጠንሸዋን፣ ያኔ ሀክል ፊት አይሰጠውም። የሆነ መጫወቻ ነገር ይዞ ሲመጣ ራሱ ለዚህኛው ብቻ ነው ይዞ የሚመጣው ምናምን። ይሄኛው እየተሰበረ መጣ። ሄዶ ደግሞ ሊያቅፈው ሲል ወግድልኝ ብሎ ይተወዋን ማለት ነው። ያኔ መኖሩን ራሱ እስከሚያስጠላው ድረስ አስጠላው ልጁ ማለት ነው፣ የሷ ልጅ። ከዛ እኔም እየተሰበርኩ መጣሁኝ። ለምን እንደዚህ አታደርግም እያልኩ በልቤ መናገር እየፈራሁኝ ተውሁት እና ከለታት አንድ ቀን ሳይክል ከውጭ ገዝቶ ለህፃኑ ልጅ ያመጣል። ልጄ ደግሞ በጣም ያኔ አዘነ። ለምን እኔም አላመጣልኝም ብሎ አዘነ። ለምን አላመጣህለትም አንተ? ይሄኛውን እኮ አብሮ ይጫወቱ ነበር። ይሄኛውን ስታመጣውን ይሄኛው ይከፋዋል። ለምን አላመጣህለትም አብሮ ስትለው እኔ እኮ ያንቺ ልጅ ኃላፊነትና የለብኝም ብሎ አክሎ ሰበረኝ። ከዛ ልጄም በቃ ማማ ችግር የለውም ምናምን ብሎኝ፣ ህፃን ልጅ አይመስልም፣ በጣም አስተዋይ ነው ልጄና። ከዛ በኋላ ትቶኝ ሄደ። ከውጭ አለቀሰ፣ ዝም አለ። ታዲያ ትምህርት ተመዘገቡ። ትምህርት ሲመዘገቡ ታዲያ ይሄኛውን ከመንግስት ትምህርት ቤት አስመዘገቡ፣ ይሄኛውን ደግሞ በጣም ከሀብታም ትምህርት ቤት አስመዘገቡ። ለምን እንደዚህ ታደርጋለህ ስለው አይመለከተኝም፣ ከፈለገ ይማር ካልፈለገ የራሱ ጉዳይ ብሎ መለሰልኝ። ይሄኛው እየተከሰተ በቃ ዝም ልበል፣ ሁሌም ድምጽ የተሰሚነት የለውም ብዬ ዋናው ነገር መማሩ ነው ብዬ ልጄን ማሳመንኩት። በዚህ መካከል ግን ቁርአን ያቀራው ነበር፣ አስተምረው ነበር፣ ዲኑን አስተምረው ነበር። ባሌ ግን በዚህ አላቆም። ልጄ እንድኖር አይፈልግም ከሱ ጋር። በቃ አሁን እያደገ ነው። ቢያንስ እንኳን 8 አመት 9 አመት ሆነው። በቃ ወደ ሌላ ቦታ ይሄድ፣ ከዚህ ላይ አልፈልግም ብሎ ይናገራል። እንደዚህ በሚል ሰዓት ህፃኑ ይሰማል። በሚሰማ ሰዓት አሁን ምን ይላል ለእናቱ? በቃ ማዬ አንቺንም ከማሰቃይሽ ወጣ ልበልና እኔ እየሰራሁኝ ማደግ እችላለሁኝ፣ አብሽሪ ምንም ችግር የለውም ይላታል። ከዛ ልጅ አይሆንም ምናምን ብላ ብታለቅስም በፍጹም አለናት። ልብሱን ሰበሰበና ወጥቶ ይሄዳል። ወጥቶ ሄደ። ከዛ አመታት ተቆጠሩ። እናቲቱም በዛን ሰዓት በሚወጣ ሰዓት ዱዓ አደረገች። ያ ረቢ አላህ አንተ ተጠብቅልኝ፣ ሰዎች በአጠቃላይ ሲተኙ አንተ ማትተኛው ሀያሉ ጌታዬ፣ አሸናፊው ጌታዬ፣ ጥበቃውን አንተ ድረስለት፣ አንተ ጠብቀው፣ በአንተ ጥበቃ ስራ አድርግልኝ ልጅ ምናምን ብላ ዱዓ አደረገች እያለቀሰች ማለት ነው። ምክንያቱም አሁን ከዚህኛው ብትወጣ ይሄኛውን ልጇን ልታጣ ነው። በቃ ሁለት ልብ ሆነች። ይሄኛውን ህፃኑን መርጣ ይሄኛው ቢያንስ ትንሽ ደግ ብሏን ብላ ተወቸው ማለት ነው። ሄደ። ከአመታት በኋላ ልጁ የነሱ ቤቱ ይቆረቆራል። ሲቆረቆር ማን ነው ብላ ስትከፍት ልጇ ነው። አንድ ህፃን ልጅ አቅፏን፣ በጎን ደግሞ አንድ ሴት አለች። ትልቅ ሰው ሆኗን ምናምን በጣም ደስ አለትኝ እልላለች እና ሄዳ አቀፈችው። ልጅ እንደዚህ ይሄ ሊከሰት ቻለ ምናምን ብላ ስትጠይቀው እማዬ ወደው እንደወጣሁኝ የሆነ መስጂድ አረፍኩኝ። በቃ መንገዱ ላይ በጣም ጨንቆኝ ነበር፣ ምገባበት አጥቼ የነበረና ልሰግድ የሆነ መስጂድ ገባሁኝ እና መስጂዱ ላይ አልወጣሁኝ፣ እዛው ተኛሁኝ። እዛው ተኝቼ ሲያየኝ ኢማሙ ለምን እኔ ጋር አትሆን ምን ሆነ ነው ምናምን ሲለኝ ያለውን ነገር አጫወትኩትና እኔ ጋር ሆነ፣ እኔ ብቻዬን ነኝ አለኝ። ከዛ ኢማሙን ማገልገል ጀመርኩኝ። ኢማሙን አገለግላለሁ፣ መስጊዱን እጠርጋለሁኝ፣ የመስጊዱን ነገራቶች አስተካከላለሁኝ ምናምን። ኢማሙ የሚያዘኝን በአጠቃላይ ያደርጋለሁኝ። ከዚያ እንደዚህ እየሄደ እያለ ኢማሙ አጋጣሚ ሆኖ ይሞታል። በሰዓቱ ኢማሙ ትምህርቶችን ያስተምረኝ ነበር፣ አንዳንድ ዲያዊ ትምህርቶችን ቁርአን ያቀራኝ ነበረ ምናምን። ከዛ ኢማሙን በሚሞት ጊዜ ግን ሄጄ እኔ መስገድ ጀመርኩ። በኢማሙ እኔ ተተካሁኝ። እኔ ማሰገድ ምናምን ሲጀምር የአካባቢ ሰዎች በጣም ወደዱኝ። ቁርአንን ሐፈዝኩኝ።
የአካባቢ ሰው በጣም ስለወደዱኝ ምንድን አደረጉ? ከአካባቢዋ ያለችን ጥሩ ሴት የምትባለውን ነገር ግን የቲም ናት፣ ማንም የላትም ከእንትኗ ከአያቷ ውጭ ማንም የሌላት ሴት ናት እና አጋቡኝ። እሷን ይችናት እንግዲህ ሚስቴ ብሎ ሚስቱን ያስተዋውቃታል። ከዛ በኋላ የሚስቴ አያቷ ሞተች። አያቷ በምትሞት ጊዜ አያቷ ምን አወርሳታለች ለዚች ሴትዮ ለሚስቶ መሬትን አወረሰቻት። በጣም ብዙ መሬት ነበረና ከዛ ያንን መሬት እያረስኩኝ በጣም ብዙ ነገራቶችን አላህ ረዘቀኝ። ሌሎችን መሬቶችን ገዛሁኝ። ብዙ ነገር አላህ Subhanahu Wa Ta'ala ሰጠኝ። አላህ ሪዝቅን አሰፋልኝ። አሁን ሀብታም ነኝ። በጣም ብዙ ገንዘቦች አሉኝ አልহামዱሊላህ። ሚስቴም ጋራ በሰላም ልጅ ወልጄ እየኖርኩ ነው ምናምን ብሎ ለእናቱ ይነግራታል። በጣም ተደሰተች፣ ደስ አላት። ሰውየው ደግሞ ያንኛው ባሏ ሁኔታው ምናምን ሲከታተል ነበርና ይቅርታ ጠየቀው። ይሄንን ማድረግ ልክ አልነበረም፣ በጣም ይቅርታ ምናምን አለው። ከዚህ ይሄኛው ምን አለው? አንተ እንደዛ ባታወጣኝና እንደዚህ አድርገባታ እንትን ባትለኝ ኖሮ እንደዚህ አልሆነም ነበርና አመሰግናለሁ አለው። እዚህ ታሪክ ላይ ብዙ ነው የምንማረው አይደለ? በመጀመሪያ ሰውየው ስህተት ሰርቷል። በጣም ትልቅ ስህተት ማለት ነው። ማንም እንኳን አይደለም እናቀርቱ የሚስት ልጅ የራስ ልጅ ማለት የባል ልጅ የራስ ልጅ ማለት ነው። ግን እንደዛ መንከባከብ እንኳን ባይችል ቢያንስ ለእናቱ ሊተው ይገባ ነበረ። ከቤት ውጣ ማለቱ በጣም ትልቅ ስህተት ነው። የቲም በመሆኑ አንድ ሰው ራሱ ሊንከባከበው ይገባል። አንድ ሰው ያላህ መልእክተኛ ሰለላሁ ዐለይሂ ወሰለም የቲሞችን አደራ ብለው ስላስጠነቀቁ ማለት ነው። እኔና የቲምን የተንከባከበ ሰው እንደዚህ ነው ብለው የተናገሩበት ሁለት ጣታቸውን አውጥተው የተናገሩበት ሁኔታ ስላለ መንከባከብ ነበረበት። ካልቻለ እንኳን ለእናቷ አሳልፎ መስጠት ነበረበት እንጂ ከቤት ማስወጣት አልነበረበት። ነገር ግን ትልቁን ትምህርት ነው የወሰድኩት ምንድነው? ሰዎች በሰበሯችሁ፣ ሰዎች ባስወጧችሁ፣ ሰዎች በጎዷችሁ ሰዓት እናንተ ራሳችሁን መጣል እንደሌለባችሁና ጠንክራችሁ የተሻለ ሰው ሆናችሁ መገኘት እንዳለባችሁ። ይህ ሰው የመጨረሻ ያለው ያን ህፃኑ ልጅ አድጎ ምናምን አንተ ባታስወጣኝ እኔ እንደዚህ አልሆንም ነበር። ስለዚህ የሰበሯችሁ ሰዎች ትምህርት ከተሰበራችሁበት ነገር ትምህርት ወስዳችሁ የተሻለ ሰው ሆናችሁ መገኘት ነው እንጂ ያለባችሁ ተሰብራችሁ ወድቃችሁ ለነዛ ሰዎችም ደስታ መሆን የለባችሁም። ታዲያ ምንድነው ራሳችሁን ሆናችሁ ምናምን እነዛ ሰዎችም ይቅር ማለት በቃ ሙሉ በሙሉ ይሄ ሰው ያሁን አያችሁ ይቅር አለው። ያን የጎዳውን ሰው የተሻለ ሰው ሆኖ አሳየው ማለት ነው። ይሄኛውም ሰውዬ ጥፋቱን አምኖ ይቅርታ እንዲጠይቅ አደረገው ማለት ነው። ገብታችኋል? ስለዚህ መሰበር በራሱ መጥፎ አይደለም። አስተምሯችሁ አሳድጓችሁ ትልቅ ቦታ እንድትደርሱ ያደርጋችኋል። አንዳንድ ጊዜ ለምን ምናምን ብላችሁ እንድትነሱ የሚያደርጋችሁ ራሱ አንዳንድ ጊዜ መሰበር ነው። ይህች ዱንያ ፈተና ናት። ፈተና ማንኛውም ነገር ሲደርስብን ቶሎ ብለን ብድግ ብለን ነገራቶችን ማስተካከል እንዳለብን ነው። ያው እናቲቱን በጣም ደስ የምትል የምታሳዝንም ሴት ናትኝ። ብቻ ደስ የሚል ታሪኮች አሉት። ታሪክ ውስጥ አላህ Subhanahu Wa Ta'ala እንግዲህ መልካሙን ሁሉ ይግጠመን። አላህ ይحفظكم። ሰላም አለይኩም።